ሰላም ጤና ይስጥልን የፕሮግራማችን ተከታታዮች ሰሞኑን በጀግናው የትግራይ መከላከያ ሰራዊትና እንዲሁም በጀግናው የትግራይ መንግስት ቲፒኤልኤፍ በነ ዶክተር ደብረጽዮን እንዲሁም ደግሞ በጀግናው ዋዕሮ ደብረጽዮን ሞንጆሪኖ እንቅስቃሴዎችና ዲሲዥኖች የተደናበሩ ጉያቸው እየተሽሎኮሎኩ ይወጡ አራዊቶች እጅግ በጣም ብዙ ናቸውና ከነዛ አራዊቶች አንዱ ምን እያለ እንደሆነ እስኪ እንስማና አስተያየት እንሰጥበታለን። በፍጹም ዘመኑን መዋጀት የማይችል አመራር ነው ያለው። ሲመሰረቱ የዛሬ 50 ዓመት ተቸንክረው የቀሩበት ቦታ ላይ እዛው ቆሞ ያሉ ናቸው። አይታ ሰምታቸው ከሆነ ወይዘሮ ፈትለወርቅም ደጋግሞ የሚያነሱት አንድ ነገር ነው። ከምንም በላይ ያበሳጫቸው ደግሞ ከአዲስ አበባ መፈናቀላቸው ነው። ንግስናቸው ስለተነጠቀ በጣም ቁጭት ውስጥ ነው ያሉት። እነሱ ሊበርድላቸው ወይም ደግሞ አበሳጫሉ ናቸው። የዛሬ 50 ዓመት እንደተመሰረቱ ነው የተቸነከሩት የሚለው እንግዲህ ያው አንድ ድርጅት በዓላማ ነው ነገሩ። ድርጅት ምን እንደሚመስል ስለማታውቁ ለእናንተ ይሄ አዲስ ሊሆን ይችላል። ግን አንድ ድርጅት ሲመሰረት ዓላማን ይዞ ነው የሚመሰረተውና ዓላማውን ማሳካት አለበት። ዓላማውን እስኪያሳካ ድረስ ይቀጥላል ይሄዳል ማለት ነውና የዛሬ 50 ዓመት የያዙት ዓላማ ሀገርን ማሳደግ፣ ህዝብን ከድህነት ከረሃብ ማውጣት፣ የትምህርት ተደራሽነትን፣ የሕክምና ተደራሽነትን እንዲሁም ደግሞ ይሄ የቴክኖሎጂ የስልክ አገልግሎት፣ የመኪና አገልግሎት፣ የትራንስፖርቴሽን አገልግሎቶችን ለማሳካት ብለው ነው የወጡት። ይሄንን ደግሞ እናንተ አይኔም በጨው እጠብ እያላችሁ እየካዳችሁ እያለ ሀገር አላደገችም ብላችሁ እየመሰከራችሁ ዓለም ደብል ዲጂት ግሮስ አሳደጓት ብለው ሀገሪቷን ወደፊት እንዳስኬዷት እየመሰከሩ ሀገሪቷን ወደፊት አስኬደዋልና ድርጅት አንድ አቋቁማችሁት የጠና ድርጅት ስለሌለ የድርጅትን ዓላማ ወይም ጽናት ይዞን መታገል አዲስ ሊሆን ይችላል ለእናንተ ከመጣው ጋራ ማጨብጨብ ስለሆነ ልማዳችሁ ማለት ነው። ለምሳሌ ላለፉት 10 ምናምን ዓመታት ይሄን ህገ መንግስት ታገላለሁ እያለ ሲፎክርና ሲሸልል የነበረ አጋሮችህ ጠቅላላ እነ ብርሃኑ በለው ታማኝ ማበለው ባንዲራችን ጠላለት ምናምን ሲል የነበረ ጉጉማንጉቅ ጠቅላላ ተሰግስጎ የገባው ተግሪዎቹ ተባረሩ ወይም ደግሞ እናንተ እንደምትሉት ተፈናቀሉ ነው ያልከው። ዙፋናቸውን ለቀው እንደሄዱ ብትል አምርብ ነበረ እና ተፈናቀሉ ብላችሁ ስታስቡ እኮ ምንም አይነት ዓላማና ኢላማ እንደሌላችሁ አስመሰከራችሁ። ያ ህገ መንግስት ታገላሉ ሲል የነበረ በጭራሽ እንደኛ ባቋቋም ነው ፓርላማ ውስጥ እጁን አንስቶ በህገ መንግስቱ አስተዳደር ብሎ ትምህርት ሚኒስቴር ሆኖ ተሾመ። እናንተም ደግሞ ያው በቼስ ፍርፋሪ ከጣሉላችሁ ለሻቢያ ስታሸረግዱ እንደነበረው ይኸው አሁን ደግሞ ለአብይ ለማሸርገድ በዛው ህገ መንግስትና እዛ ስትጠየፉት በነበረ ባንዲራ አንዴም ደግሞ ስትጠየፉት በነበረ መከላከያ ሰራዊት ገብታችሁ አሸረገዳችሁና እንደናንተ መገለባበጥ ወይም ደግሞ እናንተ እንደምትመሩት ድርጅት ዝም ብሎ ይሄ እንደ ርችት አንዴ ብልጭ ብሎ ጥፍት ማለት ይሄ የአንድ የፖለቲካ ድርጅት ብቃትን የሚያሳይ አይደለምና ይሄ ዛሬ 50 ዓመት ችንክር ብላችሁ ቀልታችኋል ምናምን የሚለው አይፈረድባችሁም። ነገሩ ዓላማ፣ ጽናት፣ ብቃት ከናንተ ስለማይታይ ይሄ ላንተ አዲስ ቢሆን አይደንቅም። ህወሓት መንደር በፍጹም ዘመኑን መዋጀት የማይችል አመራር ነው ያለው። ሲመሰረቱ የዛሬ 50 ዓመት
ተቸንክረው የቀሩበት ቦታ ላይ እዛው ቆሞ ያሉ ናቸው። አይታ ሰምታቸው ከሆነ ወይዘሮ ፈትለወርቅም ደጋግሞ የሚያነሱት አንድ ነገር ነው። ከምንም በላይ ያበሳጫቸው ደግሞ ከአዲስ አበባ መፈናቀላቸው ነው። ንግስናቸው ስለተነጠቀ በጣም ቁጭት ውስጥ ነው ያሉት። እነሱ ሊበርድላቸው ወይም ደግሞ ሊረኩ የሚችሉት ተመልሰው 4 ኪሎ ሲገቡ ብቻ ነው። ከዛ ያነሰ 4 ኪሎ ለመግባቱ ቢፈልጉትማ እኮ አንተና አጋሮችህ እዛ ሚስኪን ለማስጨረስ ወደፊት ወደ ኋላ ወደ ቀኝ ወደ ግራ ብላችሁ ፎክራችሁ ሲመጡባችሁ እግሬ አውጭኝ ብላችሁ ልትፈረጥጡ እዛ መሸሽ የማይችል ሚስኪን ልታስበሉ ደብረ ብርሃን ሲደርሱ የሚመልሳቸው አልነበረም። ከዌስተርኖቹ ጋራ ከዚህ በኋላ የምትፈልጉትን ነገር በጠረጴዛ ማሳካት ትችላላችሁና እባካችሁ በጠረጴዛ ዙሪያ እንደራደር ብለዋቸው የለም አልደራደርም ዱቄት አድርጌያቸዋለሁ ብሏል። ስለዚህ እሱም ይሆን አይመስለንም ሲሏቸው ኧረ እባካችሁ እደራደራለሁ ብሎ ዋይት ሃውስ ድረስ መጥቶ ለምኗቸው እኮ ነው ወደ ድርድር የቆሙትና ወደ 4 ኪሎ ለመመለስ ዓላማው ቢኖራቸው ማን አስቀርቷቸው? እናንተ እንደሆነ ያው በሚስኪኑ ህዝብ ነገዳችሁ ወደፊት ወደ ኋላ ወደ ቀኝ ወደ ግራ ብላችሁ እግራው ጭኝ ብላችሁ ጥገኝነት ወደ ጠየቃችሁበትና ያው ፍርፋሪ ወደምትለቃቅሙበት ሀገር ነው ተመልሳችሁ የመጣችሁት እና አስቋሚ አልነበረም። ያ ቢሆን የሚፈለገው ኖሮ ይሳካ ነበር። እስኪ እንቀጥል። አይፈልጉ ኢትዮጵያ ላይ ይህን ሁሉ መከራ ያመጣ ድርጅት ንስሐ መግባት ሲገባው ለቅሶ የመቀማት እኮ የኛኑ ለቅሶ ቀምቶ ያለቅሳል። ተበደልን፣ ተገፋን እንዴ! ኢትዮጵያ ላይ መከራ ያመጣው ማን ነው? በሁሉ ነገር ተጠያቂ የሆነ እንደው ነገሮችን በደንብ መዝኖ የትግራይ ህዝብ የደረሰበትን መከራ አይቶ ግድ የለም እንደውም ለውጥ እናመጣለን የፕሮግራም ለዚህ ሁሉ መከራ ተጠያቂ አንተና አጋሮችህ ናቸው። አንተ ማለት ልክ የሩዋንዳን ጀኖሳይድ በሬዲዮ እንደቀሰቀሱት በኢሳት ስትቀሰቅስ የነበርክ ግለሰብ ነህ። አንተ ማለት አንደኛ ተጠያቂ እዛች ሀገር ውስጥ ለደረሰ ነገር ሁሉ የእናንተ ድርጅት ነው። ስፔሻሊ አንተና እዛ ጣቢያ ላይ ስትሰሩ የነበራችሁ ሰዎች ትግራይ ላይ ለደረሰው ነገር ጠቅላላ ተጠያቂ እናንተ ናችሁ። ዛሬ እንደዚህ በኩራት የሚያስለፈልፋችሁ የኛ ዝም ማለት ነውና እነዛ ይሄ መሀይም ምናምን ሰለሞን የሚሉት ትናንትና መርዘው ያበሏችኋል ከነሱ ጋር አትብሉ ሲል የነበረ መሀይም ዛሬ ከናንተ ፍርፋሪ ለመልቀም ብሎ አብሏችሁ የሚበላው ጀስቲፋይ የሚያደርገው ነገር እንዳይመስል የነሱ እንደዚህ መደንፋት ነው ለናንተ ልብ ሰጥቶ ጭራሽ እናንተ ወጣችሁ ስለ ትግራይ ህዝብ ሞራል ኖሯችሁ አስተያየት ልትሰጡ የምትዳዱት ማለት ነው። ይሄ ባህላዊ ጭፈራችን ነው ጦርነት የሚሉ መሀይሞች ምንም አይነት እንደናንተ ወይ ዓላማ ጽናት የላቸው ዝም ብሎ ፍርፋሪ በጣለላቸው እግር ላይ እየሄዱ የሚደፉ በትንሽዬ ሳንቲም ምላሳቸውን የሚያከራዩ ተቀላቢዎች እንደናንተ አይነቶቹ ናቸው ተጠያቂዎቹ። የነሱ ከናንተ ጋር አብሮ ዘራፍ ማለት የናንተን ተጠያቂነት ያደበዘዘው መስሏችሁ እንዳይመስላችሁ። ጊዜ እየጠበቅን ነው። ከፈረሱ ጋሪው እንዳይቀድም ብለን ነው የናንተ በስሎ ይደር ብለን ነው እንጂማ ነምበር 1 አንደኛ ተጠያቂ እዛች ሀገር ላይ ለደረሰ ነገር ጠቅላላ ኢሳቶች ናቸው። የኢሳያስ ቀኝ እጅ ናችሁ። ኢሳያስ ደግሞ የግብጽ ቀኝ እጅ ነው። በሌላችሁ ወታደር 150 ማትወሉ እንዳንተ አይነት ድልብ ተቀላቢ
አንድ ተራራ መውጣት አቅቶት እየተጋጋጠ በግዳጅ የተሰለፉ ምስኪን የኤርትራ ወታደሮችን ፎቶ እያነሳ የኛ ወታደሮች ናቸው እያለ ወጣት መሀል ሀገር ሲቀሰቅስ ሀገርን ሲያምስ የነበረ እናንተ ናችሁ። ወጣት በውስጥ ተነስ፣ እኛ ፊሽካ ነፍተናል፣ በቃ እየመጣን ነው ምናምን እያላችሁ ለኢሳያስና ለግብጽ ተቀጥራችሁ ይሄን ሁሉ ዓመት ሀገር ስታምሱ የነበራችሁ እናንተ ናችሁ። ስፔሻሊ አንተማ ልክ እንደ የኢሳቶች ጠቅላላ እንደ ሩዋንዳ ሬዲዮ ጠቅላላችሁ ተጠያቂ ናችሁ። አንተ ደግሞ ልክ እንደ ጀነሳይዱን ሲያውጅ እንደነበረው ሰውዬ አሁን ሪሰንትሊ ዘብጥያ እንደወለደው ትረስተን ብሊፍ ቀንህን ጠብቅ። ይሄ ባህላዊ ጭፈራችን ነው ምናምን የሚል መሀይም ሁሉ አሁን አብሮ ሆይ ሆይ ስላለ ዶንት ወሪ የእነሱንም በየሼልፉ ተቀምጧል ሰነዳችሁ። ከእናንተ በላይ አጋራ ማሻለ እንዴ ደግሞ ያንተንማ እንደውም ወርድ ወርድ ከመሀይም ነው የሚማነው። ከሩዋንዳው ሬዲዮ እንትን ሆስት ነው ጠቅላላ ካፒ ፔስት አድርገህ እንትን ያልከው። አሳውን ለማጥመድ ውሃውን ማድረቅ ነው። 10 ሚሊዮን ለ110 ሚሊዮን ምኑ ነው? ሶዋኔን ሶፎርዝ በሌለ ስትቀባጠር የነበራችሁ 27 ዓመት ሙሉ ብሔር ተኮል ጀነሳይድን ስትቀሰቅሱ የነበራችሁ ስቴሽኖች ትራንዝሌት ተደርጎ እናንተማ ለአካውንታቢሊቲ መቅረብ አለባችሁ። 4 ኪሎ ደግሞ ንግስና አልነበረም። ለጀግናው ቲፒኤልኤፍ ሾክ ላይ ነው ተቀምጦ የሞረው። 27 ዓመት ሙሉ የተሰራን ነገር ይኸው አይኔን ግንባር ያደርገኝ ምንም የተሰራ ነገር የለም የሚል ህብረተሰብ ነው ያለው። ምን 4 ኪሎ እንዳይገቡ ታዲያ ምን እንዳንተ አይነት ድልብ መሀይሞች እዚህ የክቡር ዶክተሬት ከየትም የለቃቀሙ የኢሳያስ ውጥፍ ነቃ የነበሩ አሁን ደግሞ የአብይ ውጥፍ ነቃ የሆነው ተጠቅሞ የጣላቸው ወደፊት ወደ ኋላ ወደ ቀኝ ወደ ግራ ሲሉ የነበሩ ባጎረሳቸው ቁጥር መለፍለፍ የሚችሉ መሀይሞች አስቁሟቸው ነው 4 ኪሎ እንዳይገቡ። እነሱም ወደፊት ሲመጡ እግራው ጭኝ ብለው ይኸው ወደ ተደላደለው ኑሯቸው ምስኪኖቹን እሳት ውስጥ ማግደው ተመልሰው እየኖሩ ነው። እንደው እሳት ውስጥ ለማገዷቸው ሰዎች እንኳን ድምጽ የመሆን ሞራል እንኳን የሌላቸው ዛሬ 50 ዓመት ደርቀው ቀሩ ያልካቸው ጀግኖች ህዝባችንን ለእንደናንተ አይነት ጅብ አሳልፈን አንሰጥም ብለው ይኸው ወደ ዛሬ 50 ዓመት ያሳደገቻቸው በረሃ ወርደው ህዝባቸውን ታደጉ ከእንደናንተ አይነት አራዊቶች ማለት ነው። አየህ፣ ይሄ ነው ድርጅት የዓላማ ጽናት ማለት። እንደናንተ ወዳደር ቢሆኑማ እነሱም እግራው ጭኝ ብለው ፈርጥጠው ያው እንግዲህ ስታደነቁሩን የነበራችሁት 10 ምናምን ዓመት ቢሊዮነሮች ናቸው፣ በየቦታው ስንት ብር አላቸው፣ ስንት ማንሽን አላቸው እያላችሁ ነበር። ፕራይቬት ጀት አላቸው ስትሉን ነበር። ፕራይቬት ጀታቸውን አስነስተው ወደ ፈለጉበት እናንተ እንደፈረጠጣችሁት መፈርጠጥ ይችሉ ነበር። ለውም የትኛውም ሀገር እንደሚቀበላቸው ተረጋግጦ ማለት ነው፣ ብቃት ስላላቸው ዓለም ወርልድ ክላስ ማይንድ ብሎ የመሰከረላቸው ያችን ምስኪን ሀገር 11% ለፓስቱ ደኬት ደብል ዲጂት ክሮስ ያሳደጉ ጀግኖች ስለሆኑ ሌላም ሀገር ወጥተው ሰርተው ማስመስከር ስለሚችሉ ማለት ነው። የትም ሀገር ቢሄዱ እንደው ቀይ ምንጣፍ አድርገው የሚቀበሏቸው ሰዎች ማለት ነው። የዓላማ ጽናት
ህዝብን የማስቀደም ከኔ በፊት ህዝቤ የማለት ግን ጽናት ስላለው ጀግኖቻችን እንደናንተ ወደፊት ወደ ኋላ ወደ ቀኝ ወደ ግራ ፊሽካ ነፋን ብለው ሳይሸልሉ ሳይፎክሩ እንደዛ ከምድረ ገጽ አጥፍተን አርኪኦሎጂስት እንኳን ታሪካቸውን ፈንቅሎ እንዳያገኘው ያሉት ድልብ መሃይሞች ከየትም በምንም አይነት አይዲዮሎጂ ማትገናኙ ርዝራጆች ተረቃቅማችሁ መታችሁ አንድ አይዲዮሎጂያችሁ የበታችነት ስሜት የትግራይ ህዝብ ጥላቻ ብቻ ስለነበረ ተሰባስባችሁ ብትመጡም ማለት ነው የዓላማ ጽናት ቃል ኪዳን የወደቁ ጓዶች አጥንት ስላለ ይሄንን ህዝብማ ለእንደዚህ አይነት አራዊት አሳልፎ ያልሰጥም ብለው ይኸውልህ በ60 በ70 ዓመታቸው ወጥተው መታደግ ይችላሉ። ከዚህ በላይ የሚያኮራ ምን ድርጅት አለ? እናንተ በምን ሞራል ነው ደግሞ ተች ሆናችሁ መቅረብ የምትችሉት? ድርጅት ማለት እንደዚህ ነው እንጂ ድርጅት የሆነች ነገር በመጣች ቁጥር እየፈረሰ እየተፈረከሰ እየተገለባበጠ ዝም ብሎ ከህዝብ ብር መቀፈቀፍ አይደለም። እንደ መዥገር ዝም ብሎ ተሰክቶ መምጣት አይደለም። እንደዚህ መስዋዕትነት ከፍሎ መታደግ ነው። ዓለም ያወቃቸው ያደነቃቸው ጀግኖች እነ ስዩም መስፍን እንደዛ ለህዝባቸው መስዋዕትነት ከፍለው ለህዝብ ብርሃን መሆን የቻሉ ጀግኖች ናቸው። ወጣት እንዳይንበረከክ አባቶቹ መንበርከክን ሳይሆን ለልጆቻቸው ማወርሱት ከህዝባቸው በፊት ግንባራቸውን እንደ ጀግኖች እንደና አፄ ዮሐንስ ሰጥቶ ህዝብን መታደግ እንደሆነ ያሳዩ ናቸው። እናንተንማ አየናችሁ እኮ ያ ሁላ ፉከራ ያ ሁላ ሽለላ ወደፊት ወደ ቀኝ ወደ ግራ ተብሎ እግራው ጭኝ ፍርጠጣ ነው። በምን ሞራል ነው ደግሞ እናንተ ጀጅ ሆናችሁ የምትመጡት? ይሄ የማንም መሀይም መስፍን ሰለሞን ምናምን የሚባል ይሄ ባህላዊ ጭፈራችን ነው። ጦርነት ከነሱ ጋር እንዳትበሉ መርዛ ያበሏችኋል ምናምን ሲሉ የነበሩ ድልብ መሀይሞች ተነጥዬ ፍርፋሪ አቅርባችሁ ኑኑ ብላ ስትሏችሁ አብራችሁ ስለበሉ የሚረሳ መስሏችሁ ከሆነ ይሄ ስህተት ነው። ወይ እነዚህን ጀግኖች ሁሌም ጀግናን የሚያቀለው ባለጌ ነው። በባለጌ አፋቸው ስላብጠለጠሏቸው እናንተ ሞራል ኖራችሁ ጭራሽ እንደው ጀጅ ልታደርጉ ክሪቲሳይዝ ልታደርጓቸው የምትችሉት አይደሉ። ብትደበቁ ይሻላችኋል። እዛው ከሚመጣው እንደዚህ የመንደር ወሬ ከሚለቃቀሙ ከነ መስፍን ሰለሞን ምናምን ጋራ አካኪ ዘራፍ ብሉ። ይሄ የጀግና ስሞቻችንን በጀግና ስሞቻችን የሚነግዱ ማለት ነው። እንዴ ጭራሽ ያስጨረስነው ህዝብ ምን ይለናል ሳትሉ ጭራሽ እናንተ ልትጨርሱት አቅዳችሁ የመጣውን ህዝብ የታደጉትን ጀግና ቲፒኤልኤፍ ስትገመግሙ አታፍሩም? እንደዛ አለን በለው ቁረጠው ስንለው የነበረው ህዝብ ምን ይለናል አትሉም እንዴ? ነገሩ ሆዳምና መሀይም ምን ህሊና አለውና ምን ይሉኛል ያውቃል። ትናንትና እንደዛ ጦርነት ባህላዊ ጭፈራችን ነው እንዳትገበያዩ መርዝ ያበሏችኋል እንዳትበሉ ምናምን ሲል የነበረ መሀይም ሙሉ ፖለቲካ እኔ ላስተምር ምናምን ይላል። ምን ፖለቲካ ምን እንደሆነ የማያውቅ ድል ሁሉ እንደናንተ አይነቱም ደግሞ እንደዛ ፎካሪና ሸላሊ ዝም ብሎ ሲቀባጠረ የነበረ ወደፊት ወደ ኋላ ወደ ቀኝ ወደ ግራ ብሎ እዛ ቦርጩን ኤክሰርሳይዝ ሲያሰራ የነበረ ሆዳም ሁሉ ዛሬ መጥቶ ጭራሽ እንደዛ ጀግኖች በረሃ የወጡ አንበሶችን ሊገመግም ይፈልጋል። በል ቀጥል እስኪ። ቆዳውን ሊቀይር ነው። ጥሩ ነው። ሰምታችሁ ከሆነ ወይዘሮ ፈትለ ወርቅም ደጋግሞ የሚያነሱት አንድ ነገር ነው። ከምንም በላይ ያበሳጫቸው ደግሞ ከአዲስ አበባ መፈናቀላቸው ነው።
ቀጥል እሱ ያንተ ምኞት ነው። ከዛ ያነሰ ነገር አይፈልጉም። ኢትዮጵያ ላይ ይህን ሁሉ መከራ ያመጣ ድርጅት ንስሐ መግባት ሲገባው ለቅሶ ቀምቶ ለቅሶ የመቀማት የኛኑ ለቅሶ ቀምቶ ያለቅሳል። ተበደልን፣ ተገፋን እንዴ ኢትዮጵያ ላይ መከራ ያመጣው ማን ነው? በሁሉ ነገር ተጠያቂ የሆነ እንደው ነገሮችን በደንብ መዝኖ የትግራይ ህዝብ የደረሰበትን መከራ አይቶ ግድ የለም እንደውም ለውጥ እናመጣለን ጨርሰናል። ህወሓት ቆዳውን ሊቀይር ነው፣ ጥሩ ነው፣ ቢያንስ ንስሐ ሊገባ ነው ብለን ነበረ። ይኸው ወይዘሮ ፈትለወርቅ የሚነግሩን ግን እዛው ተቸንክረው መቅረታቸውን ብቻ ነው። መቼስ ኤግዛምፕል መስጠት የምትችሉት ስለ ቢጤያችሁ ነው። እባቦች ቆዳ መቀየር ምናምን ነው መቼስ የምታውቁት። የሚቀየር ቆዳም ምንም የለ። እባብ ነው ቆዳውን የሚቀየርና ትንሽ አስተያየታችሁ ራሱ ይሸክካል። እና ለማንኛውም እናንተ ጊዜ ነው እንጂ የሚጠበቅላችሁ ማተጠያቂ እንደሆነ ለምን እንደሆነ ምናምን በደንብ እንትን ይባላል። ይሄንን ጀግና ድርጅት ግን ይሄንን የጀግና የትግራይ መንግስት የመተቸት የማውገዝ ሞራል ብቃት የለም። ትናንትም ዛሬም ነገም ቲፒኤልኤፍ ከእንደናንተ አይነት እባብ ሰይጣኖች መከራ ግፍ ያወጣን ከምድር ገገጽ እናጠፋችኋለን ብሎ ተነስቶ የመጣን ኃይል ድምጥማጡን ያጠፋልን አንበሶቻችን የዓላማ ጽናት ያላቸውን ወደ ነበሩበት ዋሳዳሳደገቻቸው በረሃ መውረድ የማይፈሩ እናንተ እንዳላችኋቸው ሚሊዮነር በየዓለሙ ማንሽን ኖሯቸው ከሱ ሁሉ ህዝቤ ሀገሬ የወጣሁበት ዓላማ ይበልጥብኛል ብለው መስዋዕትነት የከፈሉ ጀግኖች ህዝባችንን ታሪክ ሰርተው ከ8 ሀገር ጋር ተዋግተው ዓለምን አጀብ አሰኝተው ህዝባችንን ከነበረበት ጨለማ ያወጡ ጀግና መሪዎቻችን እንዲለወጡም አንፈልግ፣ የሚለውጣቸውም ኃይል የለም። ሀገራችንን ሌላውን አካባቢም 11% እንዳሳደጉት ገና ወደፊት 11% ሳይሆን ገና ከዛ በበለጠ መልኩ በማሳደግ ተአምር ይሰራሉ ማለት ነው። እና ተቀናይታችሁ በፍርፋሪ ድርጅታችንን መንግስታችንን ከውስጥም ይከፈላችሁ ከውጭም ፍርፋሪ ይምጣላችሁ ህዝባችንን ልትከፋፍሉት አትችሉም። ይሄ ጀግና ድርጅቱ ከህዝቡ ጋር አንድ ነው። እናንተ ቀን ጊዜ ነው የሚጠበቅላችሁ። ህዝባችን ላይ ጀነሳይድ የቀሰቀሳችሁ የቲቪ ፕሮግራሞች አዘጋጆች አሳውን ለማጥመድ ውሃውን ማድረቅ ነው ብላችሁ እንደዛ ህዝባችን ላይ ሁላ ነገር እንዲደርስ ያደረጋችሁ ሰዎች እናንተ ጊዜያችሁ ሲደርስ ማለት ነው ይሄ የሩዋንዳ ጀነሳይድ እንዲካሄድ ሬዲዮን ሆስት ሲያደርገው አሁን ሪሰንትሊ ለፍርድ እንደቀረበ ለፍርድ ስለምናቀርባችሁ ጊዜውን ይጠብቃል እንጂ ማለት ነው የማይቀር ነገር ስለሆነ አትቸኩሉ። እንደውም ብልጥ ብትሆኑ ድምጻችሁን አጥፍታችሁ በጠፋችሁ ነበር። የውስጥ ባንዳዎችም ደግሞ ፍርፋሪ ባቀረቡላችሁ ቦታ እየሄዳችሁ ዝም ብላችሁ አፋችሁን የምትከፍቱ ጦርነት ባህላችን ነው ምናምን ስትሉ የነበራችሁ የፖለቲካ ድልብ መሀይሞች ትናንትና ከነሱ ጋራ ምንም እንዳትበሉ ይመርዟችኋል ስትሉ የነበራችሁ ዛሬ ጥንጥዬ ፍንፋሪ አቅርበውላችሁ እሷን ለመላስ እንደዚህ ህዝብን ከርታችሁ የምትንቀሳቀሱ እናንተም ያኔ በጨለማው ጊዜ ለህዝብ ይሆናል ብለን
ያዋጣናትን ነገር ለቅም አድርጋችሁ ስለበላችሁ እናንተም ጊዜ ስለሚጠብቅላችሁ እናንተም አደብ ብትገዙ ጥሩ ነበረ። ለእናንተም ግን ጊዜ ነው እንጂ የሚረሳ ነገር አይደለም ለማለት ነው። ለእናንተም የሚረሳ ነገር አይደለም እና በተረፈ እናንተም ጋራ የምናወራርደው ሂሳብ አለ። ለህዝባችን እዛ ለተራበ ብለን ያዋጣነው ለህዝባችን ድምጽ ይሆናል ብለን ያዋጣነው ለሚዲያ ብር ያዋጣነው የት እንደገባም ስለምንጠይቅ እሱም ይደርሳል። በተረፈ ከጀግና ድርጅታችን ከጀግና መንግስታችን ጋራ በመስመራችን እንቀጥላለን። በውጭም ይምጣ በውስጥም ይምጣ የትኛውም ባንዳ ተገዝቶ ይምጣ ከዓላማችን ከመስመራችን የሚያስወጣን የለም። መስመራችንን ይዘን ጀግናው ድርጅታችን ቲፒኤልኤፍ ባቡሩ በመስመራችን ይቀጥላል። ከመስመራችን ዝንፍ ያላችሁ ይሄ ባህላዊ ጭፈራችን ነው ምናምን የምትሉ መሀይሞች ደግሞ ከባቡሯ ላይ ጦብ እያላችሁ እየወረዳችሁ ከጀግናው ድርጅታችን ከጀግናው መንግስታችን ጋር ወደፊት እንቀጥላለን። ብጨርሰው ደስ ባለኝ፣ ግን ደግሞ ፍላግ እንዳይደረግ ይቅር እና እነዚህ ጀግኖቻችን ይኸውልህ ለስጋችን ላሞራ ብለው ለዓላማቸው ጽናት ዳግም በስተርጅና በረሃ የወጡ ስለሆኑ በጣም ስለምናከብራቸው ክብርና ምስጋና ነው እንጂ የምናቀርበው እንደዚህ ዝም ብሎ ይሄ ባህላዊ ጭፈራችን ነው እንደሚሉት መሀይሞች ዲስሪስፔክት አናደርጋቸው። ይሄ አስተዳደግ ችግር ስለሆነ እዛው በውስጥ ብታደርጉት ይሻላል፣ ግን አደባባይ አትውጡ ለማለት ነው። ማንኛውም እናመሰግናለን። በሚቀጥለው እስክንገናኝ መልካሙን ሁሉ እንመኝላችኋለን።